ያ በስነ ስርዓቱ የተቀያየቁ በስነ ስርዓቱ ጠረጴዛ ላይ ቁጭ ብላችሁ ተነጋገሩ ነው። የሁላችንም ግፊት ቁጭ ብላችሁ አውሩ፣ አትገዳደሉ ነው። ከእናንተም ጋር እንደዛ ነው። ግን እናንተ ግን የምትፈልጉት ምንድን ነው? ያ እሱን መታችሁ እሱን ደብድባችሁ ተመልሳችሁ የሆነ ቦታ ላይ ቁጭ ብላችሁ ለዚያም ኦሮሚያ እምብርት ላይ ቁጭ ብላችሁ መምራትን ነው የምትፈልጉት። ይሄ በህልም እንኳን አይቻልም አይደለም በውን። ምክንያቱም የሚመጣውን እያየን ነው። የሚመጣውን ነገር ደግሞ እያያችሁት ነው። የባሰ ሰውየውን አምባገነን ከማድረግ ይልቅ በሰላማዊ መንገድና ዲሞክራሲ በሰፈነበት መንገድ ከዚህ ሰውዬ ጋር ተነጋገሩ። እሱ አለቅምም አለለቀቀም አለ። የኦሮሞ ህዝብ አይለቅላችሁም ይሄንን ቦታ። ከዚህ በኋላ ኦሮሚያን መምራት አይቻልም። ይሄንን ነገ የሚወለደው እንኳን ከኦሮሞ ሆድ ውስጥ የሚወለደው ራሱ አይቀበልም። እንደ ማንኛውም ሰው ኦሮሞ ያስተዳድረናል። እንደ ማንኛውም ሀገር ሰላማዊና ህጋዊ የሆነ ዲሞክራሲያዊ የሰፈነበትን ስርዓት ይመሰርታሉ። ያ እንኳንስ በራስ ዜጋ አይደለም ኢሮፕና አሜሪካን በእግር ቆንጥነ ሄድ የሰው ሀገር ላይ እየኖርክ ነው። ኦሮሞ እኔን አያስተዳድረኝም ስትል ሌላ ችግር ውስጥ ትገባል። ያው ትቀጠቅጣለህ፣ ትደበደባለህ። ያየነው ነው 2 ዓመት የኖርንበት ነው። ንቀት የትም አያደርስም። ኦሮሞ የማያስተዳድር ምን ስለሆነ ነው? እኛ ብቻ ዲሞክራሲያዊ የሆነ ፍትህ ያለበትን ሰላም ያምጣልን እንጂ ከማንነቱ ከዜግነቱ ችግር የለብን። ይህ ነው ችግር አለ። አዎ ችግር አለ። ዝርፊያ አለ። አዎ ዝርፊያ አለ። ጥቃቅን ሰዎች እየዘረፉ ነው። ግን እንደዚህ አይነት ነገር ደግሞ ሲሰራ ሪፖርት አድርጎ እያሏቸው ነው። ሪፖርት አድርጎ አብቾ ጀግና ነው። አብቾ ነጋ ነጋ ናኒ ናናናኒ አብቾ ነጋ ነጋ ላለለለናኒ አብቾ ነጋ ነጋ ደማውን ከመሮ ጋር ትታረቅልኝና ሰላም ይመጣል። መሮንም በል ታረቅ በሉት። ይሄ ልጅንም ተው በሉት። አሁን መሳሪያ ገብቷል። ይልቁንስ ያንን መሳሪያ ያዝግና ኳ ብለ ይህንን የቀለጠ አረብ በጎንደር በኩል የመጣውን ጠላት እንደነ ባልቻ አባ ነብስ ሆነ ዘራ ብለ የዛሬውን ቀን የመሮ ቀን ብለን እንድናከብር በለው። ከወንድም ጋር ሆነ ይህንን ግብፅ የሚያስፈራራንን በለው። የኢትዮጵያን አንድነት ያው ከፍ አርጋችሁ የምን አባቱ ምን ጥርቅሴ ከፍ አርጋችሁ የልማት የብልጽግና የአባገዳ ልጆች እንድትባሉ ይህንን ሰውዬ ንገሩት። ትንሽየውን ንገሩት። ትንሽ ወንድምየውን ንገሩት። እና ይሄ ነው የእኛ ቤት ጉዳይ። በእኛ ቤት ያልቃል። አሁን ኮፒ ሊንክ እናድርግ። አርጉ ኮፒ። ከፈለገ ጥርቅም ይበል። እኔ ልንገራችሁ አይደለ ጥርቅም ይበል። ዋናው እኔ ሀገሬ ሰላም ትሁን። ቲክቶካችሁ በቂጣችሁ ይግባ፣ ዩቱብም በቂጣችሁ ይግባ። እኔ የምተዳደረው የምኖር በዚህ አይደለም። ተመልሼ ካፍቼ መጥቼ በድጋሚ 100 ሺህ አስገባሃለሁ። ድል ለኢትዮጵያ ሕዝብ፣ ድል ለዲሞክራሲ እስክንድር ነጋ፣ ድል ሰላም ለሁላችንም። ድል ካንተ ጋር አይሁን። የእውነት እንድትሰራ እግዚአብሔር ቀጥታ መንገድ ያሳይ። ይህንን ነው የምለው። የጫላን እንድስፈንና እንለያይ። እኔ ለራሴ አሁን ራሴ ምሳይ ለወጣ ነው። አብቻ ወደፊት ይህን ነው። ብርጋዴር ጄኔራል ብርሃኑ ጁላ ወደፊት። እንደዚህ እግዚአብሔር እንዲህ ያንቀጠቀጠኝ፣ እንዴት እንደኮራውባቸው፣ እንዴት ደስ እንዳለኝ እንዲህ እነገርኳቸው። ችግር አለ፣ አዎ ችግር አለ። ግን እንዲህ ብሎ ብርሃኑ ጁላ ሳይው ልቤ የተሰማኝ ኩራት ልነግር አልችልም። ጀቱ ሲ እየመጣ ነው እንዲህ ምክንያቱንም ታውቁታላችሁ። ያ ጫላ ሁልቱም የትኛው ዘፈን ነው ደስ ያለኝ? እግዚአብሔርን ላይክ እኔ ልንገራችኋል። በመሳሪያ በጣም የማምነው የታጠቀ ይከበራል። በባዶ እንትን ገደል ግባ ምንም እንትን አትብል። የተማረ የታጠቀ ያው ለመብቱ የለም። ገና እንገዛለን፣ ልጆቻችን እናሰለጥናለን፣ እንጭናለን። እንዲህ አብቾን ትወዳለች ሚልካ። አይ ሚልካ እኔ የምወደው ስራውን ወደ በቃ ጥሩ ነገር እንደዚህ ሀገርን የሚያስከብር ነገር ሲሰራ አይ ላይክ ኢት። ምክንያቱም ብቻውን አይደለም፣ ጥሎት ቢሄድም የኔ ነው፣ የኢትዮጵያ ሕዝብ ነው፣ የትውልድ ነው። እሱ ቢሞት ወይ ቢወርድ ይሄንን ንብረት ይዞ አይደለም ሄዶ አንተ ነው የምትረከበው። ነገርም አንተ ሌላ ትገዛለህ። ሌላ ተማር፣ አገርን ጠብቅ፣ ባህልን ጠብቅ፣ እምነትን ጠብቅ፣ አስከብር፣ ራስን ክብርህን አትጣ።
የምንዋረደው። ራሳችንን ብና ዛሬ የኬንያ የሶማሌን ያህል ክብር የለንም። ምክንያቱም ባዶ ስለሆነ ለልብስና ለጨርቅ ለብርቅርቅ ነገር። ለዚህ ነው እኔ ፓርክ ሲሰራ አንድ ቀን ወጥቼ እንኳን ሰራህ አላልኩትም። እንዲህ ፓርክ ምናምን ሲል አንተ የፓርክ አንተ የችግኝ ነበር የምንለው። አሁን ግን ትክክል ነው። መከበሪያ ነው። ያ መሳሪያ ካለ ትከበራለህ። ይህንን ወቅ ከመግዛት አልፈን ደግሞ እንፈጥራለን። ገና እኛ ራሳችን እንሰራዋለን። ገና ጫላ ቡልትም የትኛውን ነው የምከፍተው? ግንጠን ወይ ሊና እኮ የኔ ቆንጆ ያብቹ ጓደኞች መጡ። ይሄ የሀገር ነው። ይሄ ክብር ነው። ኦኬ ክብር ነው። ዛሬ እነ ቻይና እና እነ ምዕራብን ምናምን የሚያስከብራቸው ይሄ ነው። የማንም አፍሪካ የማንም ሱዳን ጎንደር ድረስ እየገባ ዝም እያልከው ሱዳን ጎንደር ድረስ እየገባችሁ ማለት ነው። አንድ ጊዜ በዚህ እርከፍከፍ ብታረግባት የለ ለአምባዲ ብታርከፈከፍባት የለች። ምክንያቱም ትከበራለህ። ጫላ ቡልትም የትኛውን ዘፈን ነው የጫላ ንገሩኝ። በርቱ፣ ሁላችሁም በርቱ። እናትሽን ትበዳ እናት ማን ተወርሳን የወለደች የጫላ ቡልትም ይንጻፉልኝ የትኛውን? ወይኔ አንተም ትሰድበኛለህ። እኔ እኮ መሮን ሳመሰግን ትሰድቡኛላችሁ፣ አብቹን ሳመሰግን ትሰድቡኛላችሁ። አሁን ሚኒሊክን ባመሰግን እንግዲህ ምን ልትሆኑ ነው? ጫላ አድዋ የሚለው ሚልካ እኮ ቴንኪ ማየ ጫላ አድዋ የሚል ዘፍኗል እንዴ? ጫላ ቡልቱሚ ይመች ጫላ ቡልቱሚ አድዋ የሚል የቴሪ ጥቁር ሰውን እሱን ለራስሽ አዳምጪ። ሽንት ቤት ቁጭ በይና አርሽን እያራሽሽ የጂጂ ይከፈትላቸዋል። በታ እግዚአብሔርን ዛሬ አስደስቶኛል። ወይ ጋድ አላክት